ሰላም ጤና ይስጥልን የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናችሁን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃኑ ነኝ። አብራችሁን ቆዩ። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ሲሉ መልካም ምኞታቸውን ገለጹ። በዓሉን ስናከብር የተለመደውን የመጠያየቅ ባህላችንን በማዳበር ለተቸገሩት በመድረስ ሊሆን ይገባል ብለዋል። የመስቀል በዓል በክርስትና እምነት ተከታዮች ዘንድ በየዓመቱ በድምቀት የሚከበርና በዩኔስኮ የተመዘገበ የአደባባይ በዓል ነው ያሉት አቶ እንዳሻው የእምነቱ ተከታዮች በጋራ ሆነው ደመራ ደምረው ለሀገር ሰላምና አንድነት የሚጸልዩበት እንዲሁም ተስፋን የሚሰንቁበት ነው ብሏል። የመስቀል በዓል የደመራ በዓል በሀገራችን በየዓመቱ የሚከበር በዓል ነው። ይህ በዓለም አቀፍ ደረጃ በዩኔስኮም ደረጃ የተመዘገበ ነው እና ይህ በዓል ያው በየዓመቱ ሲከበር ደመራ ወጥተው ሰዎች በጋራ ችቦ ይለኩሳሉ፣ በጋራ ጸልየው የሚገቡበት ነው። ለሀገር ሰላም፣ ለሀገር አንድነት በጋራ ጸሎት የሚደረግበት ለሀገር ጥሩ ተስፋ የሚያዝበት በዓል ነውና እንግዲህ ትልቅ በዓል ነው። ከበዓሉ በኋላ ደግሞ በማግስቱ ያው የመስቀልን በዓል አስመልክተው በጋራ ተጠራርተው ሰዎች በጋራ የተደሰቱ የሚያሳልፉት በዓል እንደሆነ ይታወቃል። ይህ በዓል አሁን በዓመቱ ደርሷል። መስከረም 16 እና 17 የሚከበርበት ሁኔታ ነው ያለውና ያው ለመላው የኢትዮጵያ ሕዝብ በዞናችን ለሚገኙ የክርስቲያን እምነት ተከታዮች እንኳን ለ2017 ዓ.ም የደመራ በዓል የመስቀል በዓል አደረሳችሁ። በዓሉ የሰላም የደስታ እንዲሆን መልካም ምኞቴን እገልጻለሁ። ህብረተሰቡ በዓሉን በሚያከብርበት ጊዜ በያለበት የአካባቢውን ሰላም በመጠበቅ መሆን እንዳለበት ያሳሰቡት ዋና አስተዳዳሪው በዓሉ የሰላም የደስታና የፍቅር እንዲሆን መልካም ምኞታቸውን ገልጸዋል። በዚህ አጋጣሚ እንግዲህ በዓሉ ቅድም እንዳልኩት ሰዎች በጋራ አብሮ የሚደሰቱበት በዓል ነውና ምናልባት በአቅም ማነስ በተለያዩ ምክንያቶች የተቸገሩ ካሉ በተለመደው ኢትዮጵያዊ ባህላችን በጋራ ተጠራርተው በጋራ ለሌላቸው አካፍለው የመብላት የመጠያየቅ ባህል አሁን እንደተለመደው መቀጠል የሚችልበት ሁኔታ መኖር መቻል አለበት። በዓሉን ስናከብር ስለ አካባቢ ሰላም በደንብ ማሰብ የሚችልበት ሁኔታ መኖር መቻል አለበት። የአካባቢያችን ሰላም ማስጠበቅ የሚችልበት ሁኔታ እንዲኖር ማድረግ ያስፈልጋል። በዓሉን ስናከብር የተቸገሩትን በመርዳት መሆን እንዳለበት አሳስበው የአዲስ ዓመት ጅማሬ ላይ የሚከበር በዓል በመሆኑ ውጥናችን እንዲሳካ በጋራ ለመስራት መዘጋጀት እንደሚገባ ተናግረዋል። እንግዲህ በዓሉን ስናስብ 2017 ዓ.ም አዲስ ዓመት መግቢያ ላይ ነው ያለነውና በ2017 ዓ.ም አዲሱ ዓመት ለመስራት የወጠናቸው ውጥኖች አሉ። እነዚህን በጋራ እንዴት አድርገን ማሳካት የሚችልበት ሁኔታ ይኖራል የሚለውን በጋራ እያሰብን መሆን መቻል አለበት። እዚህ የበዓሉ የአንድነት የአብሮነት እስከሆነ ድረስ አብረን በጋራ በመተጋገዝ መልማት የሚችልበትን ሁኔታ በዚህ አጋጣሚ ማሰብ የሚያስፈልግ ነው የሚሆነውና እንግዲህ ለሁሉም የክርስትና እምነት ተከታዮች መልካም የመስቀል በዓል እንዲሆን በድጋሚ እመኛለሁ። የመስቀሉ ደመራ በኢትዮጵያ ሲያበራ የመስቀሉ ደመራ በኢትዮጵያ ሲያበራ የ2017 ዓመተ ምህረት የመስቀል ደመራ በዓል ያለምንም የጸጥታ ችግር እንዲከበር ቅድመ ዝግጅት ማድረጉን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ሰላምና ጸጥታ ቢሮ አስታወቀ። የቢሮ ምክትል ኃላፊና የጸጥታ ዘርፍ ኃላፊ አቶ ሀብታሙ አለሙ በዓሉን አስመልክቶ በሰጡት መግለጫ ደመራና የመስቀል በዓል በሰላም እንዲከበር ህብረተሰቡ ከጸጥታ አባላት ጎን መሆን እንዳለበት ጥሪ አቅርበዋል። አቶ ሀብታሙ በመግለጫቸው በዓሉ የሰላምና የፍቅር እንዲሆን ተመኝተዋል። በላቸው በላይ መስቀል በዓል ያለምንም ጸጥታ ችግር እንዲከበር ቅድመ ዝግጅት ማድረጉን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የሰላምና ጸጥታ ቢሮ አስታውቋል። አጠቃላይ የ2017 የደመራና የመስቀል በዓል ዝግጅትን በተመለከተ የመስቀል በዓል እንደሚታወቀው በርካታ የዓመታዊ በዓላት የሚከበርበት የተለያዩ በክልላችን ውስጥ ያሉ ብሔር ብሔረሰቦች የራሳቸውን የዘመን መለወጫ የሚያከብሩበት በዓል ነው። ከዚህ ጋር ተያይዞ በክልላችን ውስጥ እነዚህ በዓላት ሰላማዊ በሆነ መንገድ እንዲፈጸሙ የጸጥታ መዋቅር ከሰላምና ጸጥታ ቢሮ ከታች ያሉትን ጨምሮ የፖሊስ ኮሚሽን በተቀናጀ መንገድ የጸጥታ ስራ እየሰራ ነው የሚገኘው። ከዚህ አንፃር በፊታችን ላይ የሚከበረው
የደመራና የመስቀል በዓል እንደዚሁም ሰላማዊ በሆነ መንገድ እንዲከበር የክልሉ ሰላምና ጸጥታ ቢሮ የክልሉ ፖሊስ ኮሚሽን አብይ ግብረ ኃይል ተቋቁሞ እቅድ አዘጋጅቷል። በእቅዱ መሰረት ለሁሉም አገሮች ኦሪንቴሽን ተሰጥቷል። በዚህ ሂደት በዓሉ የአደባባይ በዓል እንደመሆኑ መጠን በተለይ ደግሞ የመስቀል በዓል በኢትዮጵያ ደረጃ በዓለም አቀፍ ቅርስነት ተመዝግቦ የሚከበር በዓል ነው። ይሄ በዓል በክልላችን ትልቅ ዋጋና ትሩፋት ያለው ስለሆነ በጣም ሰላማዊ በሆነ ምንም አይነት የጸጥታ ስጋት እንዳይኖር ሰፊ ስራዎች ተሰርተዋል። ከዚህም አንፃር ትልቁ ትኩረት ተደርጎ የሚሰራው አንደኛ አደባባይ በዓል እንደመሆኑ መጠን በዓሉ በሚከበርባቸው ቦታዎች ላይ የጸጥታ መዋቅሩ ቋሚና ተንቀሳቃሽ ጥበቃዎችን በሁሉም ቦታ ላይ ተመድቧል። ከዛም አልፎ ከበዓሉ ጋር ተያይዞ በርካታ ኩነቶች ስለሚፈጸሙ የትራንስፖርት እንቅስቃሴና በተለይ ከትራፊክ ጋር ተያይዞ ሊከሰቱ የሚችሉ የተለያዩ አደጋዎችን መከላከል በዚህ ዕለት የተለየ ክስተት እንዳይፈጠር ከትራፊክ ዘርፉ ከፍተኛ የሆነ ዝግጅት ተደርጓል። ይህን ብቻም ሳይሆን በዓሉ በሚከበርባቸው አካባቢዎችም ከዛም አልፎ ህብረተሰቡ በተቀናጀ መንገድ እንዲሰራ የህብረተሰቡና የጸጥታ መዋቅሩ የመቀናጀት መረጃ የመለዋወጥ ተግባሩን በጋራ የመምራት ስራዎች በስፋት ተሰርቷል። የተለያዩ ህብረተሰባችን ከበዓሉ በኋላ የሚያዘወትራቸው ቦታዎች አሉ፣ ሆቴሎች አሉ፣ የተለያዩ መዝናኛ ቦታዎች አሉ። እነዚህ አካባቢዎች ሰላማዊ እንዲሆኑ የጸጥታ ችግር እንዳይፈጠር ሰፊ ዝግጅት ተደርጓል። ከዛም አልፎ አጠቃላይ በዓሉ ለማክበር ህዝቡ በተለያየ ቦታ በሚንቀሳቀስበት ጊዜ ሊከሰቱ የሚችሉ አሳቻ ሰዓትን ተጠቅሞ የተለያዩ ስርቆቶች እንዳይፈጸሙም በስፋት ዝግጅት ተደርጓል። አጠቃላይ የበዓሉ ዝግጅት ስንመለከት ከክልል ጀምሮ እስከ ታችኛው እስከ ቀበሌ ድረስ የተዋቀረ ኮሚቴ ኦሪንቴሽን ሰጥቶ ውይይት አድርጎ ከሃይማኖት አባቶችና ከወጣቶች ጋር በተቀናጀ መንገድ ዝግጅቱ እንዳጠቃላይ አጠናቀን በዓሉን ከፊት ለፊት በመጠበቅ ላይ ነው የምንገኘው። የቢሮ ምክትል ኃላፊ አቶ ሀብታሙ አለሙ በሰጡት መግለጫ መስቀል በዓል በሰላም እንዲከበር ህብረተሰቡ ከጸጥታ አባላት ጎን መሆን እንዳለበት ጥሪ አቅርበዋል። አንደኛ የጸጥታ ስራ ሁልጊዜ የህዝብ ድጋፍ የሚፈልግ ነው። በተለይ ደግሞ በዓላትን በምናከብርበት ጊዜ ህዝቡ አካባቢውን መጠበቅ፣ መረጃዎችን ከጸጥታ መዋቅሩ ጋር መለዋወጥ፣ የሚታዩ የተለያዩ ክስተቶችና ለጸጥታ ስጋት ሊሆኑ የሚችሉ ጉዳዮች ሲኖሩ በምንም አይነት ሁኔታ ቸልተኝነት ሳይታይ ለጸጥታ መረጃ በመስጠት እነዚህን አይነት ስጋቶችን መቀነስ፣ አካባቢውን መጠበቅ፣ መተባበር ከህዝባችን ይጠበቃል። ይሄ ከዚህም ቀደም ይደረጉ የነበሩ ሁኔታዎች እጅግ በጣም በተጠናከረ መንገድ መሄድ መቻል አለባቸው። ከሁሉም በላይ ሰላም ስለሚያስፈልግ ለሰላሙ ህዝቡ ትኩረት ሰጥቶ ከጸጥታ መዋቅር ጋር መስራት አለበት። ከዛ ባሻገር ብዙ ጊዜ አመት በዓልን ተከትሎ የተለያዩ መዝናኛ ቦታዎች ላይ ወጣቱ በተረጋጋ በሰከነና በተደማመጠ ከልክ ያለፉ የአልኮል መጠጦች ላይ በሚነሱ ጉዳዮች ሌላ ችግር ውስጥ ራሱን በማያስገባ የጸጥታ ችግር በማይፈጥር መንገድ ወጣቱም በተለይ በዚህ ሂደት ላይ የሚገኙ ሰዎች ጥንቃቄ በተሞላ በዓሉን ማለፍ አለባቸው የሚል መልእክት አለኝ። ኃላፊው በመግለጫቸው በዓሉ የሰላምና የፍቅር እንዲሆንም ተመኝተዋል። የ2017 የደመራና የመስቀል በዓል ለደቡብ ምዕራብ ኢትዮጵያ ህዝቦች ለሁሉም የሰላም፣ የደስታ፣ የፍቅር፣ የአንድነት እንዲሆን ይመኛለሁ። በተመሳሳይ ዜና የመስቀል ደመራ በዓል በሰላም እንዲጠናቀቅ የጸጥታ ኃይሉ ከህዝቡና ከባለድርሻ አካላት ጋር በመቀናጀት ሰፊ ቅድመ ዝግጅት ማድረጉን የካፋ ዞን ፖሊስ መምሪያ አስታወቀ። በዓሉ በሰላም እንዲከበር በተለይ የሃይማኖት አባቶች የላቀ ሚናቸውን እንዲወጡ ጥሪ ቀርቧል። ዘገባ የደቡብ ራዲዮና ቴሌቪዥን ድርጅት ቦንጋ ቅርንጫፍ ነው። ቤቴሌ መምሩ
የካፋ ዞን ፖሊስ አዛዥ ኢንስፔክተር አጥናፉ አባተ እንደገለጹት የእንቁጣጣሽ በዓልና የካፍቾ ብሔር ዘመን መለወጫ በዓል ማሽቀሩ በተሳካ ሁኔታ እንዲከበር የጸጥታው መዋቅር ከህብረተሰቡ ጋር በመተባበር በሰራው የተቀናጀ ተግባር በሰላም መጠናቀቁን ጠቁመዋል። ለበዓሉ በስኬት መጠናቀቅ ምስጋና ያቀረቡት ኢንስፔክተር አጥናፉ የመስቀል ደመራ በዓል በሰላም እንዲጠናቀቅ በየደረጃው ከሚገኙ የጸጥታ መዋቅርና ከከተማው ነዋሪዎች እንዲሁም ከሃይማኖት መሪዎች ጋር ውይይት መደረጉን አስረድተዋል። ለክብረ በዓሉ ክንውን ስኬታማነት ሁሉም የድርሻውን እንዲወጣ ኃላፊው ጥሪ አቅርበዋል። ለመላው የክርስትና እምነት ተከታዮች በዓሉ የሰላም፣ የፍቅር፣ የአብሮነትና የአንድነት እንዲሆን ተመኝተዋል። ህዝቡ በዘንድሮ የካፈቾ ዘመን መለወጫ በዓል ላይ ያሳየውን አንድነት በሌሎችም የልማት ስራዎች ላይ ማረጋገጥ እንደሚገባ ተጠቆመ። በጉዳዩ ላይ ባልደረባችን ታምራት ኃይሌ ያሰናዳዋል። ተከታትለን እንመለስ። ካነጋገርናቸው ከቦንጋ ከተማ ነዋሪዎች ውስጥ አንዳንዶቹ በሰጡት አስተያየት የዘንድሮ የካፈቾ ዘመን መለወጫ በዓል በድምቀት መከበሩን አንስተው በዓሉን ከማክበር ጎን ለጎን የተካሄደው ሲምፖዚየም ባህልንና ቋንቋን ከማሳደግ አኳያ ጉልህ ሚና እንዳለው አንስተዋል። በእውነቱ የዘንድሮ የካፈቾ ዘመን መለወጫ በዓል እጅግ በደመቀና በአማረ ሁኔታ ተከብሮ አልፏል። እንግዲህ ከተከወኑ ኩነቶች አንዱ ያው ሲምፖዚየም ነው። እውነት የቋንቋ ሲምፖዚየሙ ለ30 ዓመታት የካፍቾ ብሔር ባህል ቋንቋ ከየት ተነስቶ የት ደረሰ የሚለው በስፋት በባለሙያዎች የቀረቡ የተለያዩ ጥናቶች የተለያዩ የተሰሩ ስራዎች ተቀርቦ በስፋት ተወያይተናል። እንግዲህ በ30 ዓመታት ውስጥ የኛ ቋንቋ ካለበት ደረጃ አሁን ደረሰበት ደረጃ አለ። ይህን ጥንካሬ ገምግመናል። መጠናከር ያለባቸው ነገሮች እንዳሉ ሆኖ ግን በጉልበት ያየናቸው በየደረጃው ያሉ ተቋማት በተለያዩ አካላት ቋንቋን ከማሳደግ ባህልን ከማሳደግ አንጻር ያየናቸው ሰፊ ጉለቶች አሉ። እነዚህ ጉለቶች ደግሞ በማን ሊታረሙ ይገባል የሚለውን ሁሉንም ህብረተሰብ አቀፈ ሁኔታ ይሄ የባህል የቋንቋ ጉዳይ ወደፊት መስተካከል ጉለቶች እንዲስተካከሉ በጋራ አቅጣጫ ተቀምጦ የጋራ ውሳኔ የተሳተፈበት ትልቅ ውሳኔ የተላለፈበት ሲምፖዚየም ነው። የተለየ መንገድ ዘንድሮ ያየሁትና የህዝብ አወጣጥ አጎራባች ወረዳዎች፣ አጎራባች ዞኖች እንደ ቤንች ሸካ ያሉ ዞኖች ጠቅላላ የኛን በዓል እንድምታውን ለመመልከት በዓሉንም ደግሞ ድምቀቱንም ለመካፈል የበዓሉ ተካፋይ ለመሆን ተጋብዘው መጥተዋል። ከዚህም አልፎ ተርፎ ከአዲስ አበባ ውጭ ያሉ ሰዎችም እዛ ባሉበትም ያከበሩበት ሁኔታ አለ። አከብሮም ደግሞ በተለያዩ መልእክት ለኛ የላኩበት ሁኔታዎች አሉና ይሄ ልዩ ያደርጋል። በተጨማሪ ደግሞ ከታች ከቀበሌ ጀምሮ እስከ ወረዳ ከወረዳ ጀምሮ እስከ ዞን ያለው ድምቀትና የአልባሳት ሁኔታ ከምንም በላይ የኛ መገለጫ ነው የምለው ትንሽም ትልቅም በአቅሙ በመጠነው ልክ አልባሳቱን አሳትሞ የመልበሱ ሁኔታ ተሳታፊ ከመሆኑ አንፃር ወጣቱ ተሰብስቦ ጸጥታን ከማስጠበቅ አንፃር ጸጥታ መዋቅሩ ደግሞ ተደራጅቶ ከመጠበቅ አንፃር እንግዳን የማክበር ሁኔታ የተለየ ነው የሚል የግል የገመገምኩት አካሄድ ስላለኝ ነው ይሄንን አይቻለሁ። ህዝቡ ለዚህ በዓል ያሳየውን አንድነት በሌሎች ልማት ስራዎችም ማረጋገጥ እንዳለበትም ጠቁመዋል። ከላይ ጀምሮ ያመጣናቸው ተሞክሮች አሉ። ኮሪደር ልማት አለ። ይሄ ኮሪደር ልማት አሁን ለዚህ ለመሽቀሬ ባሮ ራሱ የራሱን አስተዋጽኦ አድርጓል። በሰፋፊ ቦታ እንድናከብር ሰው በተደስ ብሎት እንዲያከብር አካባቢው ያማረ እንዲያከብር አድርጓል። እንድናረግ ሁሉም ሰው መረባረብ አለበት፣ አንድ መሆን አለበት። ለዚህ ያሳየውን አንድነት ለልማቱም ተለያዩ ነገር ለማህበራዊም ለኢኮኖሚም የራሱን አስተዋጽኦ ካደረገ ማደግ መለወጥ እንችላለን። የኛ አካባቢ ሰፋፊ ባለ ሀብት ያለብን ባለ ጸጋዎች ነን፣ ቡና መገኛ ነን። እነዚህ ነገሮች ሁሉም ባለድርሻ ጋር እውቀት ያለውም አርሶ አደሩም ሌሎችም አርብቶ አደሩም በጋራ ከቀናይተን እንደየሚናው ሁሉም ከተወጣ ማደግ መለወጥ ለሌላ ሀገር ተሞክሮ መሆን የምንችል አካባቢ ነንና አንድነት ያስፈልጋል። ኮሪደር ልማት ጋር ተያይዞ ያየነው ጥሩ ነገር ቦንጋ እንደ ታሪኳ እስካሁን ያለማች ከተማ ናት። አሁን ግን የተጀመረው ጅማሬዎች በጣም አስደሳች ነው። ኮሪደር ልማቱ በጣም ጥሩ ነው። ይሄ እንግዲህ ባህሉ በቋንቋው ላይ በበዓል አከባበሩ ላይ ያሳየነውን አንድነት ቀጣይ በልማቶችም ልንደግም ይገባል። አሁን ቦንጋ ኮሪደር ላይ የተጀመሩ ነገሮች አሉ፣ በሁሉም አካባቢዎች ሊሰፉ ይገባል። ከዚህ ውጭ ሌሎች የልማት ጉለቶች አሉብን፣ ሰፊ የመሰረተ ልማት ችግሮች አሉብን።
ሰፊ የተለያዩ የጤና የትምህርት ሌሎች የመንገድ ጉለቶች አሉ። እዚህ ላይም በጋራ ተከባብረን በጋራ ተሳስረን ልንሰራ ይገባል። ለዚህም የዞኑ መንግስት አሁንም በጀመረው ሁኔታ በዚህ በቋንቋ በባህሉ ላይ በበዓል አከባበሩ ላይ ያሳየውን አንድነት የበለጠ እንዲጠናከር በማድረግ ከህዝቡ ጋር ሆኖ ልማት ላይ እነዚህ ነገሮች ደግመን የከፋን ህዝብ ወደ ቀድሞ ማንነት ወደ ቀድሞ ጥንካሬው ወደ ቀድሞ ስርዓቱ የመመለስ ወደ ጥንካሬው የመመለስ ጋር በጋራ ልንሰራ ይገባል የሚለውን ሁኔታ ነው ያየሁት። ፍትሐዊና ጥራቱን የጠበቀ የጤና አገልግሎት ለህብረተሰቡ በመስጠት የወረዳውን የጤና ትራንስፎርሜሽን ለማረጋገጥ እንደሚሰራ የሺሾ እንዲ ወረዳ ጤና ጥበቃ ጽህፈት ቤት አስታወቀ። ጽህፈት ቤቱ በወረዳው ለተመረጡ ቀበሌዎች የጤና ሞዴል ለማድረግ የሚያስችል ስልጠናና የንቅናቄ መድረክ አካሂዷል። ከወረዳ መንግስት ኮሚኒኬሽን ለተገኘ ዘገባ ምረት አብራው በንቅናቄ መድረክ ላይ ተገኝተው ንግግር ያደረጉት የሺሾ እንዲ ወረዳ ዋና አስተዳዳሪ አቶ ደምሴ ገብረ ማርያም መከላከልን መሰረት ያደረገ የጤና ፖሊሲ ተቀርጾ ተግባራዊ መሆን ከጀመረበት ወዲህ በጤናው ዘርፍ አመርቂ ውጤቶች እየተመዘገቡ እንደሆነ ተናግረዋል። ጥራቱን የጠበቀ የጤና አገልግሎት ለህብረተሰቡ በመስጠት በጤና ሞዴል ቀበሌዎችን ለመፍጠር ሁሉም ባለድርሻ አካላት እጅ ለእጅ ተያይዘው መስራት እንዳለባቸውም አሳስበዋል። የንቅናቄ ሰነዱን ያቀረቡት የጽህፈት ቤቱ የበሽታ መከላከል መቆጣጠርና ጤና ማጎልበት ቡድን መሪ የሆኑት አቶ አዲሱ አደመ መንግስት ለጤና ዘርፉ በሰጠው ትኩረት ዘርፉን በሰው ኃይልና በበጀት ከመደገፍ አንጻር አበረታች ውጤት እየተመዘገበ መሆኑን ገልጸዋል። ማህበረሰብ አቀፍ የጤና መድን ተጠቃሚዎች ቁጥር ከጊዜ ወደ ጊዜ እየተሻሻለ መምጣቱን ያነሱት አቶ አዲሱ ቀበሌን ሞዴል ለማድረግ ከጠቅላላው አባወራ 85% የመድን አባል ማድረግ የሚያስፈልግ በመሆኑ አሁንም ተጠናክሮ ሊሰራ እንደሚገባም አንስተዋል። የሽንት ቤት አጠቃቀምና የአካባቢ ጤና አጠባበቅ ስርዓቱን ማዘመን እንደሚገባም ተናግረዋል። የክትባት ተደራሽነትና ፍትሐዊነትን ማረጋገጥና እናቶች በጤና ተቋም እንዲወልዱ ከመስራት አንጻር የሚታዩ ጉድለቶችን መሙላት ያስፈልጋልም ብለዋል። የወረዳ ጤና ጥበቃ ጽህፈት ቤት ተወካይ አቶ ታዲዮስ ገብረ ማርያም በበኩላቸው 13 ቀበሌዎች የጤና ትራንስፎርሜሽንን ለማረጋገጥ ባደረጉት ጥረት ሞዴል ቀበሌ ለመፍጠር ታስቦ ስልጠናው መሰጠቱን አብራርተው እስከ ህዳር 1 2017 ዓ.ም ቀበሌዎችን ሞዴል ለማድረግ በተቀመጠው ስታንዳርድ መሰረት ምዘና እንደሚካሄድና ተግባራትን በተቀመጠው የጊዜ ገደብ ለማጠናቀቅ የጤና አደረጃጀትን ማጠናከር እንደሚያስፈልግ ጠቁመዋል። የጉባኤ ማጠቃለያ ላይ ንግግር ያደረጉት የወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ ተክላ አብ ከበደ በበኩላቸው በጤና ሞዴል ቀበሌዎችን ለመፍጠር የተጀመረውን ውጥን ዳር ለማድረስ ቅንጅታዊ አሰራሮችን ማጠናከር እንደሚገባ አስገንዝበዋል። የጉባኤው ተሳታፊዎች በሰጡት አስተያየት ከሚመለከታቸው አካላት ጋር ተቀናጅተው በመስራት ቀበሌያቸውን ሞዴል ለማድረግ እንደሚሰሩም ተናግረዋል። የወሳኝ ኩነት ስራዎችን ውጤታማ ለማድረግ የተቀናጀና የተናበበ የሚዲያ ስራ በመስራት ለህብረተሰቡ ግንዛቤ መፍጠር ይገባል ተባለ። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ሰላምና ጸጥታ አስተዳደር ቢሮ የወሳኝ ኩነቶች ምዝገባ ዘርፍ ከክልልና ከዞን ከባለድርሻ አካላት አመራሮችና ባለሙያዎች ጋር የወሳኝ ኩነቶች ምዝገባ ተግባር ለማሳለጥ የሚዲያ ሚና ከፍተኛ ነው በሚል መሪ ቃል የግንዛቤ ማስጨበጫ መድረክ በቦንጋ ከተማ ተካሂዷል። ዘገባው የከፋ ዞን መንግስት ኮሚኒኬሽን ነው። ተጨማሪ አለ። የክልሉ ሰላምና ጸጥታ አስተዳደር ቢሮ የወሳኝ ኩነቶች ምዝገባ ዘርፍ ኃላፊ አቶ ሰለሞን ደነቀ እንደገለጹት የሲቪል ምዝገባና ቫይታል ስታቲክስ መረጃ ለጤና፣ ለትምህርትና ለሌሎች ማህበራዊ አገልግሎቶች እቅድ ዝግጅት፣ ለፖሊሲ ቀረጻ አስፈላጊ የሆኑ መረጃዎችን ለማመንጨት መሰረት ነው ብለዋል። በዚህም ሀገሪቱ ለምትከተለው የልማት አቅጣጫና ስትራቴጂ እንዲሁም ለህዝቦች ፍትሐዊ ተጠቃሚነትን ለማረጋገጥ የወሳኝ ኩነቶች ምዝገባ አዋጅ ቁጥር 760/2004 መደንገጉን ገልጸዋል። የብልጽግና ፓርቲ ዜጋ ተኮር መሆኑንና ወሳኝ ኩነቶች ምዝገባ ሰው ተኮር መሆኑን ሰውኛ ተግባር ላይ በትኩረት እየተከናወነ መሆኑን ጠቅሰዋል። በኢኮኖሚና በማህበራዊ ዘርፎች ህዝቡን ተጠቃሚ ለማድረግ የተከናወኑ ያሉ ተግባራትን ዘመኑ ያፈራውን የማህበራዊ ሚዲያ አማራጮች በመጠቀም በማስተዋወቅና ተደራሽ በማድረግ የሚዲያ ባለሙያዎች አጠናክረው መስራት እንዳለባቸው ገልጸዋል። በዚህም በወሳኝ ኩነቶች የተከናወኑ ያሉትን ተግባራትን ለህብረተሰቡ ለማስረጽ ተደራሽነቱን አጉልቶ ለማሳየት የነቃ ተሳትፎ እንደሚያስፈልግ ገልጸዋል። የክልሉ ሰላምና ጸጥታ አስተዳደር ቢሮ ምክትል ኃላፊ አቶ ሀብታሙ አለሙ እንደገለጹት ሚዲያ የመረጃ ልውውጥና ተደራሽነትን ለማሳለጥ የሚያበረክተው አስተዋጽኦ ከፍተኛ በመሆኑ ህዝቡን በወሳኝ ኩነት መሰረታዊ ሁኔታዎች ላይ ማስገንዘብና ማሳወቅ እንደሚገባ ገልጸዋል። በሀገሪቱ ሁለንተናዊ እንቅስቃሴ ሚዲያ የሚያበረክተው አስተዋጽኦ ከፍተኛ በመሆኑ አጠናክሮ ሊቀጥል ይገባል ያሉት ኃላፊው ዘርፉ የሚያከናውናቸውን በማህበራዊ ኢኮኖሚያዊና ፖለቲካዊ ተግባራት ዙሪያ ለህብረተሰቡ ተደራሽ ማድረግ ያስፈልጋል ብለዋል።
ሚዲያና ኮሙኒኬሽን ስራ የህዝቦችን አብሮነትና አንድነትን ለማጠናከርና ቀጣይነት ላለው የነቃና መረጃዎችን ለህብረተሰቡ ተደራሽ ማድረግ ያስፈልጋል ብለዋል። ስልጠናው ወቅቱን ያገናዘበ የመረጃ ልውውጥን ለማጠናከር ወሳኝ በመሆኑ የዘርፉ የሚዲያ ባለሙያዎች የሚጠበቅባቸውን ኃላፊነት መወጣት እንዳለባቸው ገልጸዋል። የግብርና ባለሙያዎች በዘርፉ በየወቅቱ የሚሰጣቸውን የአቅም ግንባታ ስልጠናዎች ወደ ተግባር በመቀየር ምርትና ምርታማነትን ሊያረጋግጡ ይገባል ሲሉ የቢጣ ወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ታጋይ አዴሎ ገለጹ። በቢጣ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት በምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ በጀት ድጋፍ ምርጥ ተሞክሮ ቅመራን የተመለከተ ስልጠና ለወረዳው ባለሙያዎች ተሰጥቷል። ዘገባ የቢጣ ወረዳ መንግስት ኮሙኒኬሽን ነው። ተጨማሪ ያለን የወረዳው ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት ኃላፊ አቶ ጌታቸው ገብረ ሚካኤል ስልጠናውን አስመልክተው ባስተላለፉት መልእክት የግብርና ባለሙያዎች በተለያዩ ጊዜያት የአቅም ግንባታ ስልጠናዎችን እየወሰዱ እንደሚገኝ ጠቁሞ በስልጠናው ልክ በየቀበሌው የሚገኙ ባለሙያዎችን በማቀናጀት ወደ ስራ ሊገቡ እንደሚገባ ተናግረዋል። ስልጠናውን በበጀት እየደገፈ የሚገኘው የምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ በተለያዩ ጊዜያት ምርጥ ተሞክሮች እንዲስፋፋ ከማድረግ ጀምሮ የተለያዩ ስልጠናዎች እንዲሰጡ በማድረግ በግብርና ዘርፍ እያበረከተ ያለው አስተዋጽኦ ከፍተኛ መሆኑን የገለጹት አቶ ጌታቸው ተግባሩ መደበኛ የግብርና ተግባር መሆኑን በመገንዘብ ባለሙያዎች ወደ ተግባር እንቅስቃሴ በፍጥነት ሊገቡ ይገባል ብለዋል። የወረዳ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ታጋይ አዴሎ በበኩላቸው የግብርና ዘርፍ የሀገራችን ኢኮኖሚ ላይ ተጽዕኖ ከመፍጠር አንጻር ድርሻው የጎላ መሆኑን ጠቅሰው ባለሙያዎች ቡናን ጨምሮ የተለያዩ የሰብል ልማቶች በኩታ ገጠም እንዲለሙ በማድረግ አስተዋጽኦ ሊያበረክቱ ይገባል ብለዋል። የወረዳና ቀበሌ የግብርና ባለሙያዎች በዘርፉ በየወቅቱ የሚሰጣቸውን የአቅም ግንባታ ስልጠናዎች ወደ ተግባር በመቀየር ምርትና ምርታማነትን ሊያረጋግጡ እንደሚገባም አቶ ታጋይ አሳስበዋል። ዘገባው የቢጣ ወረዳ መንግስት ኮሙኒኬሽን ጽህፈት ቤት ነው። የደቡብ ምዕራብ ኢትዮጵያ ህዝቦች ክልላዊ መንግስት ገቢዎች ቢሮ የ2017 በጀት ዓመት የመጀመሪያ ዙር ድጋፋዊ ክትትል አፈጻጸም ግምገማ እያካሄደ ነው። አቶ ጸደቀ ከፍታው የቢሮ ኃላፊ ተወካይና የታክስ ጥናት ትምህርትና ስልጠና ዘርፍ ኃላፊ እንዳሉት ቢሮ በ2017 በጀት ዓመት ያቀደውን 10.071 ቢሊዮን ብር በመሰብሰብ የክልሉን መንግስት የልማት ወጪ 60% ለመሸፈን እንዲቻል መሰረት የሚጣልበት ድጋፋዊ ክትትል መሆኑን አስታውሰዋል። አቶ ጸደቀ ከፍታው አክለውን በክልሉ በሚገኙ 6 ዞኖች በተመረጡ ከተማ አስተዳደሮችና ወረዳዎች በተደረገው ድጋፋዊ ክትትል የተከናወኑ ተግባራትን ለቅሞ በመገምገም ጠንካራና መሻሻል በሚገባቸው ጉዳዮች በመለየት ቀጣይ ትኩረት የሚሹ ተግባራትን በመለየትና የትኩረት አቅጣጫ በማስቀመጥ ስራው ተቋማዊ ለውጥ በሚያመጣ አኳኋን ተጠናክሮ እንዲቀጥል የተደራጀ ግብረ መልስ የሚሰጥበት ይሆናል ብለዋል። ባለፉት 15 ቀናት በዞንና በከተማ አስተዳደርና በወረዳዎች የተሰሩ ስራዎች ሪፖርት በየዞኑ ቀርቦ ውይይትም ተደርጎበታል ሲል መረጃውን ያደረሰን የገቢዎች ቢሮ ህዝብ ግንኙነት ክፍል ነው። በመጨረሻም የሀዘን መግለጫ። የካፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ የሸኮ ንጉስ ኮይናብ ልጅ ባላምባራስ ኮምቱ በዲ ድንገተኛ ህልፈት ህይወት የተሰማቸውን ሀዘን ገለጹ። ለክልሉ ህዝብ መቀራረብና ባህላቸውን እንዲያጎለብቱ ጉልህ ሚና ሲወጡ የነበሩትና በተለይም የሸኮና ካፋ ህዝብ በጋራ በመደጋገፍ የበለጠ አንድነታቸው እንዲጠናከር ከፍተኛ ጥረት ሲያደርጉ የነበሩ መሆናቸውን ዋና አስተዳዳሪው አውስተዋል። ባላምባራስ ኮምቱ በዲ የሸኮ ብሔረሰብ ባላባት ናቸው። ባላባት በቅርብ ካወቅናቸው ወዲህ እጅግ በጣም በሚደነቅ ሁኔታ ነገሮችን በብስለት የሚያዩ ናቸው። በተለይ በህዝቦች መቀራረብ ደቡብ ምዕራብ ላይ ያለን ህዝቦች በጋራ መቀራረብ የሚችልበት ሁኔታ እንዲኖር፣ ባህላችንን ማሳደግ የሚችልበት ሁኔታ እንዲኖር ትልቅ ጥረት የሚያደርጉ ናቸው። የሸኮ ህዝብና የከፋ ህዝብ በጋራ መደጋገፍ የሚችልበትን ወንድማማችነት መንፈሱ በበለጠ ሊያድግ የሚችልበት ሁኔታ እንዲኖር ከፍተኛ ጥረት እያደረጉ የነበሩ ናቸው። ከዚህ ቀደም በዞናችን በምናከብረው የካፋ ብሔር የዘመን መለወጫ እንዲሁም በሸኮ ህዝብ ባህል ቲከሻ ቤንጊ በጋራ እንዲከበር የእሳቸው ጥረት ከፍተኛ እንደነበር የተናገሩት አቶ እንዳሻው የእሳቸው ህልፈት በዞናችን ህዝብ ትልቅ ሀዘን መሆኑን ገልጸዋል። ያው ቀደም ምስል ባሳለፍናቸው 1-2 ዓመታት ማሽቃሮን በምናከብርበት ሰዓት የእሳቸውን አጃቢዎች በመያዝ አካባቢ ያሉ አመራሮችን በመያዝ በበዓላችን ያው በዓላቸው ነው ብለው ከፍተኛ በሆነ መልኩ መጥተው የሚያደምቁ ናቸው። በእነሱ የበዓል ጊዜም የእኛ ሰዎች ሄደው ሊያደምቁ የሚችሉበት ሁኔታ እንዲኖር እዛም የነበረውን እዚህም ያለው ነገር አድምቀን በወንድማማችነት በጋራ ማደግ የሚችልበት ሁኔታ እንዲኖር ከፍተኛ ጥረት የሚያደርጉ አባት ነበሩ። በዚህም ዓመት ይመጣሉ ብለን ጥሪ ያቀርበናል። እሳቸውም እንደሚመጡ ምላሽ ሰጥተው ነበር።
በአጋጣሚ ባልታሰበ ምክንያት በቀን 13 ህይወታቸው አልፏል ሲባል እጅግ በጣም ነው የደነገጥ ነው። እጅግ በጣም የሚያሳዝን ነው። እንዲህ አይነት አስተሳሰብ ያለው እንዲህ አይነት ለመቀራረብ ትልቅ ጥረት የሚያደርግ ወዳጅነት የሚፈልግ ለአካባቢ እድገት የሚታገል በአካባቢ ሰላምና አብሮነት እንዲመጣ የሚያደርግ አባት ሲያልፉ በቀላሉ ሊታይ የሚችላል። በዓሉን ራሱ ስናከብር ያው ምንም ማድረግ ስለማንችል እንግዶችን ስለጠራና ስለጋበዝ መቅረት የማይችል በመሆኑ እንጂ በግማሽ ልብ ሆነን ነው ያከበርነውና ያው ፈጣሪ ነፍሳቸውን ይማር ባዘደ ገነት እንዲያኖርልን እመኛለሁ። አጠቃላይ ለከፋ ዞን ህዝቦች ትልቅ ሐዘን ነው የተሰማው ከሸኮ ባልተናነሰ መልኩ ማለት ነው። ስለዚህ ያው ከፍተኛ ሐዘን ከፍተኛ ስሜት ነው የተሰማን። ለመላው የሸኮ ህዝብ ለወዳጅ ዘመዶቻቸው ፈጣሪ መጽናናትን እንዲያደርግ እመኛለሁ። ከፊታችን አርብ በሚደረገው የቀብር ስነ ስርዓት ላይ የካፋ ንጉስና የሀገር ሽማግሌዎች እንዲሁም አመራሩ ተገኝተው ባህላዊ ስርዓቱን በመፈጸም እንደሚታደሙ ተናግረዋል። አቶ እንዳሻ በባላምባራስ ኮምቱ በዲ ህልፈት የተሰማቸውን ጥልቅ ሐዘን ገልጸው ለወዳጅ ዘመዶቻቸውና ለመላው የሸኮ ህዝብ መጽናናትን ተመኝተዋል። በዚህ አጋጣሚ ያው ቀብራቸው በቀን 17 እንደሆነ ተነግሮናል ከጠዋቱ በ3 ሰዓት። ስለዚህ እዚህ ያሉ የኛም ንጉስ ሽማግሌዎች፣ አመራሮች፣ ከፍተኛ አመራሮች በእኛ ባህል መሰረት ያው ትላልቅ ሰዎች በሚሞቱበት ጊዜ የሚደረግ አለ ሄቾ አለ። የኔቾ በደንበ ሁኔታ እናደርጋለን። በሸኮ ባህል የሚደረጉ ነገሮች ካሉ ያንን አድርገን አብሮነታችንን መግለጽ የሚችልበትን የሀዘኑ ተካፋይ የምንሆንበት ሁኔታ ላይ የተዘጋጀን ያለበት ሁኔታ ነው ያለውና ያው እስከዛ አሁን ነፍሳቸው ይማር ያዘኑትንም መጽናናትን ይስጣቸው የሚል መልእክት ማስተላለፍ ፈልጋለሁ። የተወደዳችሁ ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት እኔ ብሩክታዊት ብርሃኑ አብራችሁ ቆይታ አደረግኩ። ቀሪ የጣቢያችን መሰናዶች ይቀጥላሉ። መልካም ጊዜ